በትምህርት ዩሮፕ ለመሄድ ደግሞ ሌላ በጣም አንደርሬትድ የሆነች ሀገር አለች። ቱዊሽኗ በጣም ዝቅተኛ ነው። ከ1000 ዩሮ በታች በሴሚስተር እየከፈላችሁ መማር የምችሉበት ዩኒቨርሲቲዎች አሏት። ትምህርት ከጨረሳችሁ በኋላ ደግሞ ብዙ የስራ እድል የምታገኙበት ሀገር ነው እና ዩሮፕ ውስጥም ሀይ ሳለሪ ያላቸው ከሚባሉት ሀገሮች ውስጥ አንደኛዋ ናት። ይህም ሀገር ስዊዘርላንድ ነው ጋይስ። ግን አፕሊኬሽናችሁ ከመጀመራችሁ በፊት ሪኳርመንቶቹ በደንብ ማታውቁ ከሆነ ከመጀመራችሁ በፊት ሪጀክት ልትደረጉ ትችላላችሁ። ስለዚህ እዚህ ቪዲዮ ላይ ዩኒቨርሲቲዎቹን፣ ሪኳርመንቶቹን፣ ለቪዛ የሚያስፈልጉትን ነገሮች እና መሳሳት የሌለባቸውን ነገሮች በዲቴል ነግራቸዋለሁ። ከዩኒቨርሲቲዎቹ ስንጀምር ስክሪን ላይ የተለያዩ ዩኒቨርሲቲዎች ፖስት አድርጌላቸዋለሁ። ያቸው አፕሊኬሽን ፊያቸው ከ65 እስከ 250 ስዊስ ፍራንክ ድረስ ሊሆን ይችላል። ስዊስ ፍራንክ ከዩሮ ጋር ስለሚመሳሰል ከ65 እስከ 250 ዩሮ ብላቸው ያዙት። ናው ብዙ ሰው የማይጠብቀው ነገር ስዊዘርላንድ ላይ ሲመጣ በጣም ሀብታም ሀገር ስለሆነ ቱዊሽን ፊያቸው እንደዚህ ይረክሳል ብለው አይጠብቁም ጋይስ። ቱዊሽናቸው ከ1000 ዩሮ በታች ነው። አሁን ለምሳሌ ዩኒቨርሲቲ ኦፍ ሉዛን 580 ዩሮ ነው በሴሚስተር የሚያስከፍሉት። ዩኒቨርሲቲ ኦፍ ጄኖቫ ደግሞ 500 ዩሮ በሴሚስተር የምታወጡት በጣም ርካሽ ዩኒቨርሲቲዎች ማግኘት ትችላላችሁ። ሌላ ደግሞ ስዊዘርላንድ በጣም ንጹህ ከሚባሉት ሀገሮች ውስጥ አንዷ ናት። በጣም ሴፍ ነው እና ሃይሊ ዴቨሎፕድ የሆነ ካንትሪ ነው። ግን ትልቁ አድቫንቴጅ ነው የምለው እዛ ክላስ ከጨረሳችሁ በኋላ ስራ የማግኘት እድላችሁ በጣም ትልቅ ነው። ናው ስዊዘርላንድ ውስጥ 4 ሜጀር ላንጉዌጆች ነው ስፒክ የሚያደርጉት ፍሬንች፣ ኢታሊ፣ ጀርመን እና እንግሊሽ። ናው እኛ የምንፈልገው በእንግሊዝኛ የሚሰጡት ኮርሶች ስለሆነ እነዚህ ዩኒቨርሲቲዎች በእንግሊዝኛ የሚሰጡት ኮርሶች ምን እንደሆኑ ፊልተር አድርጋችሁ ማውጣት አለባችሁ። ናው እነዚህ ዩኒቨርሲቲዎች አፕላይ ስታደርጉ አንድ ቀለል የሚያደርግላችሁ ነገር አይኤልቲኤስ ሪኳየር አያደርጉም። ሁሉም አይደሉም፣ ግን አብዛኛዎቹ አይኤልቲኤስ ሪኳየር አያደርጉም። ከዩኒቨርሲቲያችሁ ሚዲየም ኦፍ ኢንስትራክሽን ሌተር ማጻፍ ትችላላችሁ። ለማስተርስ ዲግሪ አፕላይ ለማድረግ ባችለር ዲግሪ ከተማራችሁበት ዩኒቨርሲቲ በእንግሊዝኛ እንደተሰጠ የሚያሳይ ሚዲየም ኦፍ ኢንስትራክሽን ሌተር አጽፋችሁ ስታምፕ አድርጋችሁ በሱ አፕላይ ማድረግ ትችላላችሁ። እና ባችለር ዲግሪ ላይ ሲመጣ ዩሮፕ ላይ በአብዛኛው እንደነገርኳችሁ ዩዥዋሊ አይኤልቲኤስ እና ቶፍል ያስፈልጋቸው። ባችለር ዲግሪ ኦልሬዲ ካላችሁ ግን ማስተርስ አፕላይ ለማድረግ በሚዲየም ኦፍ ኢንስትራክሽን ተጠቅማችሁ አፕላይ አድርጉ። አንዳንዶቹ ደግሞ ዶሊንጎ ይቀበላሉ። ግን አፕላይ ከማድረጋችሁ በፊት ዩኒቨርሲቲውን መጀመሪያ ኮንታክት አድርጋችሁ ማረጋገጥ ትችላላችሁ። እና አፕሊኬሽን ፊው ላይ ሲመጣ ጋይስ ከ65 እስከ 250 ዩሮ ማለት በጣም ከፍ ያለ ነው። ግን ሪስክ ወስዳችሁ ለአድሚሽን አፕላይ ከማድረጋችሁ በፊት አንድ ብዙ ተማሪዎች የማያውቁት ትሪክ ልንገራችሁ። ስዊዘርላንድ ላይ ሲመጣ አድሚሽን ቼክ ማድረግ ትችላላችሁ። ለዩኒቨርሲቲ መጀመሪያ ኮንታክት አድርጋችሁ ዶክመንታችሁን ልካችሁ በእነዚህ ባሉኝ ዶክመንቶች አክሴፕታንስ ላገኝ ይችላለሁ ወይ ብላችሁ መጠየቅ ትችላላችሁ። ከዛ በኋላ እንደሚሰጧችሁ መልስ አፕላይ ለማድረግ መወሰን ትችላላችሁ። ይሄ ደግሞ ብዙ ታይም እና መኒ ሴቭ ያደርግላችኋል። አንድ ነገር ግን ላስጠንቅቃችሁ፣ ሲቪ እና ሞቲቬሽን ሌተር ላይ ሲመጣ በደንብ ማዘጋጀት አለባችሁ። ስዊዘርላንድ ላይ እዚህ ነገሮች ላይ ፎከስ ያደርጋሉ፣ እንደ ሌሎቹ የዩሮፕ ሀገሮች አይደለም። ስለዚህ ሲቪ እና ሞቲቬሽን ሌተራችሁን ስታዘጋጁ በጣም መጠንቀቅ አለባችሁ። አሪፍ አድርጋችሁ ማዘጋጀት ያለባችሁ እና ወደ ቪዛው ስንመጣ ከዚህ በፊት ብዙ የሰራሁላችሁ ቪዲዮ አሉት። ኦልሞስት ተመሳሳይ ነው። አንድ በጣም ኢምፖርታንት ነገር ፎከስ የምናደርግበት ነገር ግን ባንክ ስቴትመንት ላይ ባንክ ስቴትመንት 18,000 ስዊስ ፍራንክ ማሳየት አለባቸው። አፕሮክሲሜትሊ እሱ ወደኛ ስታቀራርቡት 4 ሚሊዮን ብላችሁ ሰዱት። 4 ሚሊዮን ወይም ከዛ በላይ ባንክ ስቴትመንት ማሳየት አለባችሁ። ግን ከሌላው የአውሮፓ ሀገር አድቫንቴጁ ይህም እንደ ኦስትሪያ ማንም ሰው ስፖንሰር ሊሆናችሁ ይችላል። ከየትም ሀገር ሊሆኑ ይችላሉ። ስዊዘርላንድ ላይ ሲመጣ ደግሞ ጋይስ ኢቭን ካምፓኒ ራሱ ስፖንሰር ሊያደርጋችሁ ይችላል። ስለዚህ በግለሰብ ብቻ የተገደበ አይደለም። 4 ሚሊዮን ወይም ከዛ በላይ በራሳችሁ ወይም ማንም ሰው ስፖንሰር ሊያደርጋችሁ ይችላል። ይሄ ደግሞ በጣም ትልቅ አድቫንቴጅ ነው ጋይስ። ለምሳሌ ኢታሊን ከዚህ በፊት የሰራላችሁን አይታችሁታል። በእናትና በአባት ወይም በእናንተ ብቻ ነው ስቴትመንቱ መሆን ያለበት። ስለዚህ ስዊዘርላንድ ከማንኛውም ሰው ይህን ስቴትመንት እንድታሳዩ አድቫንቴጅን ይሰጣችኋል። ስዊዘርላንድ ሌላ አድቫንቴጅ ደግሞ ጋይስ ዶክመንታችሁን ሌጋላይዝ ማድረግ አይጠበቅባችሁም። አብዛኛው የአውሮፓ ሀገር ሌጋላይዜሽን ይፈልጋሉ። እሱ ማለት ውጭ ጉዳይ ሚኒስቴር መጀመሪያ ታደርጋላችሁ። ከዛ በኋላ የራሳቸው ኤምባሲ ኦተንቲኬት ታስደርጋላችሁ። ስዊዘርላንድ ግን አያስፈልግም። ግን በኋላ አክሰፕታንስ ከመጣላችሁ በኋላ በዲኤችኤል ኦሪጂናል ዶክመንታችሁን እንድልኩ ሊጠይቋችሁ ይችላል። ግን ሌጋላይዝ መደረግ አይጠበቅበት ጋይስ። ስዊዘርላንድ አፕላይ ለማድረግ ከመወሰናችሁ በፊት ግን አንደኛ ማወቅ ያለባቸው ነገሮች ብዙዎቹ ዩኒቨርሲቲዎች ግሬድ ሪኳርመንት አላቸው። እሱም ከ75% በላይ ይፈልጋሉ። ለማስተርስ ዲግሪ ከሆነ ባችለር ዲግሪያችሁ ከስሪ በላይ መሆን አለበት። ስሪ ወይም ከስሪ በላይ ባችለር ዲግሪም እንደዛው ከ75% በላይ መሆን አለበት። ስለዚህ አንደኛው ዲስአድቫንቴጁ ሁሉም ሰው አፕላይ ማድረግ አይችልም። ከስሪ በላይ ያላችሁ ወይም ከ75% በላይ ያላችሁ ተማሪዎች አፕላይ ማድረግ ትችላላችሁ። ሞስት ዩኒቨርሲቲዎች እንደዚህ ይጠይቃሉ። ስዊዘርላንድ ምንም ቱዊሽን ፊው ዝቅተኛ ቢሆንም በጣም ሃይ ኮስት ኦፍ ሊቪንግ ነው ያላቸው። ስዊዘርላንድ በጣም ሀብታም ካንትሪ ናት እና ሊቪንግ ኤክስፔንሱን በጣም ኤክስፔንሲቭ ነው። እሱን ከቨር ማድረግ መቻል አለባችሁ። ሌላ ደግሞ ስዊዘርላንድ ከሄዳችሁ በኋላ ከ6 ወር በኋላ ነው ፓርታይም ስራ
መስራት የምችሉ። ስለዚህ እነዚህን ዲስአድቫንቴጆች ማወቅ አለባቸው። ስለዚህ ሰመራይዝ ስናደርገው ጋይስ አሪፍ ግሬድ ካላችሁ፣ አሪፍ ግሬድ ማለት ከ75% በላይ ከ3 በላይ ካላችሁ፣ በቂ ባንክ ስቴትመንት በራሳችሁ ማሳየት የማትችሉ ከሆነ እና በስፖንሰር ማሳየት የምችሉበት ሀገር እየፈለጋችሁ ከሆነ ቺፐር ቱዊሽን ፊ ያላቸው ዩኒቨርሲቲዎች ማግኘት የምትፈልጉ ከሆነ እና ከተመረቃችሁ በኋላም ስራ የማግኘት እድላችሁ ትልቅ የሚሆንበት ሀገር እየፈለጋችሁ ከሆነ ስዊዘርላንድ ለእናንተ ነው። ባይ ዘ ወይ ጋይስ ለትምህርት አፕሊኬሽን አዲስ ከሆናችሁ የመጀመሪያችሁ ከሆነ በራሳችሁ አፕላይ ስታደረጉ አድሚሽን ከየትኛውም ዩሮፕ ሀገር ሴኪር ለማድረግ መጠቀም የምችሉበትን ሲስተም እኔ ኤጀንሲ ውስጥም ለተማሪዎች የምጠቀመውን 5 ስቴፕ ሲስተም አድሚሽን እንዴት ሴኪር ማድረግ እንዳለባችሁ እና ሪጀክት ላለመደረግ ማይንድ ማድረግ ያለባችሁን ኢምፖርታንት ፖይንቶች በደንብ በዲቴይል አድርጌ ሰርች የላችኋለሁ። ከስር ሊንኩን አስቀምጥላችኋለሁ። ዳውንሎድ አድርጋችሁ አክሰስ ማድረግ ትችላላችሁ። ኤክስቴንሲቭ ሰፖርት የምትፈልጉ ከሆነ ደግሞ ከኔ ጋይደንስ ከአድሚሽን ጀምሮ እስከ ቪዛ ድረስ ያለውን ጋይደንስ የምትፈልጉ ከሆነ twantconsultancy.com/community ላይ ዲቴይል አስቀምጬላችኋለሁ። በሱ ጆይን ማድረግ ትችላላችሁ። ግን በተረፈ አሁን ለሚመጣው ለሴፕቴምበር ኢንቴክ ወደ ዩሮፕ በስተዲ መሄድ የምትፈልጉ ከሆነ አሪፍ ስተዲ ኦፖርቹኒቲ የሚሰጡት የአውሮፓ ሀገሮች ላይ ቪዲዮዎች ስለምሰራ ሰብስክራይብ እያደረጋችሁ ይህ ቪዲዮ ከጠቀማችሁም ላይክ ማድረግ እንዳረሱ፣ ጥያቄዎቻችሁንም ኮሜንት ላይ አስቀምጡልኝ። ቀጣይ ቪዲዮ ላይ እንገናኝ።